አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስራ ሀበሻ ዩቲዩብ ቻናል ሰዎች እንደምን አላችሁልኝ? በያላችሁበት ሰላማችሁ በዝዝት ይበልልኝ እያልኩኝ እኔ ለምታቁኝም ለማታቁኝም እኔ የስራ ሀበሻ ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። ቻናሌ በጣም ሞቷል። እንዲነሳ እርዱኝ እላችኋለሁኝ። ዛሬ ይዤላችሁ የመጣሁት እኔ በፊት ላይ ሃውስ ሜት ነበርኩኝ ማለት ቤት ውስጥ ነበር የምሰራው በጽዳት በልጅ ምናምን ነበርና አሁን ላይ ደግሞ አልহামዱሊላህ ረብል ዓለሚን አንድ ስቴፕ ከፍ ብዬ ሹፌር ሁኛለሁኝ። በሹፍርና መስራት ከጀመርኩኝ ኦልሞስት ወደ 4 አመት ምናምን እንደዛ ወደ 5 እየሄድኩኝ ነው። እና በፊት ላይ የነበረኝና አሁን ላይ የነበረኝ ስሜት ምን ይመስላል የሚለውን እነግራችኋለሁኝ። እኔ መንጃ ፍቃድ ከማውጣቴ በፊት አልহামዱሊላህ ኢትዮጵያ ላይ ኤክስፒሪየንስ ልምዱ ነበረኝ። የኢትዮጵያ መንጃ ፍቃድ ነበረኝ። ግን ቢሆንም ዱባይ ላይ እኔ መኪና ነዳለሁ ብዬ በጣም አንዳንዴ ሳስበው አረ አደብ ያዢ ምናምን ብዬ ራሴን ተቆጥቼ እየተውኩበት በጣም ብዙ ጊዜ ነበርና አንዳንዴ ለምናደርጋቸው ነገሮች ወይም ደግሞ ለምንፈልጋቸው ነገሮች ዋጋ መክፈል ይኖርብናል። ዋጋ ከመክፈላችን በፊት ግን ራሳችንን ማሳመን ይጠበቅብናል። ለምሳሌ በውስጣችን ላይ ያለ ፍርሃትን ማስወገድ እችላለሁ ባይነት መኖር አለበት። የሆነን ነገር ስንሞክረው ወይም ደግሞ ስናደርገው ሊሳካም ላይሳካም ይችላል። ግን እችላለሁ እሞክረዋለሁኝ። ከተሳካ ተሳካ፣ ካልተሳካ እንትኑ ነው ደግሜ እሞክረዋለሁኝ። እና በጣም ፍርሃት ነበረብኝ። ለምሳሌ መንጃ ፍቃዱን የኢማራት መንጃ ፍቃድ ቢይዘው እንዴት ነው የኢማራትን መንገድ አውቄ እንዴት ነው የሚሄደው የሚለው ነገር በጣም ያስፈራኝ ነበር። ቤት ገብቼ ቤት ነው የምወጣው፣ የሆነ ቦታ ላይ ገብቼ ብጠፋስ ምናምን በጣም የሚያስቁ ነገሮች ናቸው በአይምሮዬ ላይ የሚመጡትኝና የሆነ ጊዜ ላይ መወሰን ነበረብኝ። እችላለሁኝ ከዛ ሞከርኩ እችላለሁኝ አልኩኝና ያው መንጃ ፍቃድ ማውጣት ጀመርኩኝ። እኔ ያወጣሁት አላይን ነው። ስጀምረው ልክ ኖርማል ነገር ነው። ምክንያቱም ከአሁን በፊት የተማርኩትን ነገር መድገም ስለነበረ ለኔ ፈተናው ምናምን ወይም ደግሞ እዛ ጋር ተፈትኖ መውጣት በጣም ቀላል ነበረ። 2 ወር ምናምን ማክሲመም ወስዶብኛል። ግን በአንደኛ ዙር ነበር ያለፍኩት። አልহামዱሊላህ መውደቅም አለ። ግን እድለኛ ነበርኩኝ በሰዓቱና አለፍኩኝ። ከዛ በኋላ ምን ይፈልጋሉ አረቦች ታውቃላችሁ፣ ምንም ያህል ኤክስፒሪየንስ ልምድ ቢኖራችሁ መንጃ ፈቃዳችሁ አዲስ ከሆነ አይቀጥሯችሁም። ግዴታ ኤክስፒሪየንስ ልምድ ያያሉ። እና ደግሞ ሲቀጥል መንጃ ፈቃዳችሁን ያያሉ። ስንት አመቱ ነው? አመት ነው? 2 አመት 3 አመት ተቀምጦ መንጃ ፈቃዱ ካልነዳንበት ያኔ አመታትን አስቆጠረ እንጂ እኛ ኤክስፒሪየንስ አለን ማለት አይደለም። ግን እነሱ ያንን ነገር ነው የሚያስቡት። መንጃ ፈቃዳችሁንና የእናንተን በቃ ፊታችሁ ላይ ያነቡታል። የምርኔ እጄን ለማጥራት ኢማራት ላይ በጣም ብዙ ሰዎችን ተዋውቂያለሁ፣ ብዙ ሰዎችን ቀርቤያለሁኝ። አብዛኛዎቹ የመጡበትን የረሱ ነበሩ፣ ወንዶቹም ሁሉም ማለት የሆነ እንደዚህ እጃችንን ለማጥራት ስንጠይቃቸው መኪና ሴትነታችንን የጠየቁ ሰዎች ነበሩ። ወላሂ ነው የምላችሁ። እኔ አስፋልት ላይ ከመኪና ከፍቼ የወረድኩበትን ቀን አስታውሰዋለሁኝ። እና በተቃራኒው ደግሞ ማሻአላ ምርጥ ወንድሞች አሉ። ለመኪናው ሳይሆን የእናንተን ኤክስፒሪየንስ አግታችሁ ስራ ስትቀጠሩ ማየት የሚፈልጉ ወንድሞችም አሉ በዛው ልክና እኔ ጋር የተፈተንኩበት የምለው መጀመሪያ አካባቢ ላይ ኤክስፒሪየንስ እጄን ለማጥራት የሄድኩበት መንገድ በጣም ትንሽ አድካሚ ነበረ። በጣም የብዙ ሰዎችን ፊት አይቻለሁኝ። ብቻ ግን አልহামዱሊላህ አላህ ስለፈቀደልኝ ምርጥ ወንድም አገኘሁኝ። ማሻአላ ወላሂ ለመኪናው ምንም ባደርገው ምንም አይመስለውም ነበር። እና በጣም ምርጥ ወንድም ነበረ። ወላሂ ለመኪናው አንድ ቀን ሲያስባይቸው አላውቅም። በቃ የሆነ ከርቭ ላይ እየሄድኩበት ራሱ ተረጋጊ ምናምን ነበር የሚለኝና አላህ ጀዛውን ይክፈለው። እኔ ምንም ማለት አልችልም። መልካምነት ለራስ ነው ይባላልና እኔ ቃላት የለኝም እሱን የምገልጽበት። እንደዛ ሆኖ አለፈ። ከዛ መጀመሪያ ስራዬን እዛው አላይን ውስጥ ነበረ ስራ የገባሁትኝ። መጀመሪያ ድን ሳላጠራ ገብቼ ነበርና ላንድ ክሩዘር ነው።
በጣም እንትን አልኩኝ። የመጀመሪያ ቀን ነውና መንጃ ፈቃዴን ቤት ረስቼው ሄድኩኝ ማለት ነው። ሴትዮዋ ያላ ስትለኝ ማለት ነው። እና በቃ እያሰብኩ የነበረው መንጃ ፈቃዴን ነበር። ቲንክ ሳረግ የነበረው ወይኔ ጉዴ፣ አሁን ፖሊስ ቢይዘኝስ ምናምን፣ መንጃ ፈቃድ ቢጠየቅስ ምናምን። ይሄ አጋጣሚ ነው ኢማራት ላይ እንደዚህ በቃ ተፈታ እንትን አግኝቷችሁ ምናምን መንጃ ፈቃድ ምናምን አይባልም። ግን እኔ ያሰብኩት በዛን ሰዓት በቃ ኢትዮጵያውን አስባለሁኝ። ሰው ፖሊስ ቢይዘኝ መንጃ ፈቃዴ እኔ ጋር አልነበረም ምናምን የሚለውን እያሰብኩኝ ሄድኩኝና ከርቭ ላይ ወጣሁኝ። የምር ከርቭ ላይ ስወጣ ከላስ ነው ያለችኝ። ከላስ ወዲኔ ቤት አጤኔ ሙፍታህ ሩህ ያለችኝ ማለት ነው። ከዛ እሺ ምናምን አልኳትኝ፣ ቁልፏን ሰጠዋትኝ፣ ወጣሁኝ። ከዛ ኤክስፒሪየንስ ለምዱን ካገኘው በኋላ አቡዳቢ አልካዝና የሚባል ሰፈር ገባሁኝ። ማሻአላ ልጆች ትምህርት ቤት ማድረስ ነበረ። አልኢን አልሃር ነበር ልጅቱ የምትማረውና ካልካዝና አልሃር 45 ደቂቃ ምናምን ማክሲመም 45 ደቂቃ ይወስዳልና ሁሌ እዛ ነበር የምመላለሰውኝና ለ2 ወር ነበር የገባሁትኝ። 2 ወር ጨረስኩኝ፣ ግን ቀጠልኩኝ። እኔ የራሴ መኖሪያ ፍቃድ ስለነበረኝ ያኔ እነሱ አላሰሩልኝም እና ሾፌር እስከማገኝ ብላ እየሰራሁኝ እያለ መጨረሻ ጋር 2 ወር ነው ጨርሻለሁኝና ምን አለ ወጥቼ ቢሆን ምናምን እላለሁኝና ልጅቱ እንደዚህ ሁሌ ዱካን እንትን ሱቅ ትሄዳለችና ሱቅ አድርሻት የመጀመሪያ ግጭት እና ልጅቱ ሁሌ ሱቅ ትሄዳለች። ከትምህርት ቤት ካወጣናት በኋላ እናቴቱ ሁሌ እኔ ጋር ትሄዳለች እና የሆነች ህፃንም ልጅ ነበረች። 2 ናቸው። አንደኛዋ ናት የምትማረው፣ አንደኛዋ ህፃን ናት። እና ሴትዮዋ ሁሌ እኔ ጋር ነው የምትሄደው ትምህርት ቤት ማለት ነው። ጧት እናደርሳታለን፣ እንመለሳለን፣ ከዛ ዙሁር ላይ እንሄዳለን እና እንደዛ ነበረ። እና የሚገርማችሁ ነገር ሱብሃንአላህ የአላህ ቀድር ሲሆን ምንም ነገርን ልትቀይሩትም አትችሉም። በነገራችን ላይ የሆነ በፊት የምትገዛበት ሱቅ እያለ እዛው ሱቅ ጋር ሄድኩኝ አለች ልጅቱ ማለት ነው። ከዛ እኔም ደግሞ እሺ ምናምን ብዬ ሱቁ ጋር ይዣት ሄድኩኝ። ወረድን፣ የምገዛውን ገዛዛን ምናምንና መኪና ውስጥ ገብተን ላይክ ዩተርን ነው የማደርገው ማለት ነው። ዩተርን ላደርግ ስል መኪና ሳይ ምንም መኪና እኮ የለም። እና ደግሞ የሆነ መኪና እንትን ነው ፒክአፕ ሪማ የሚባለው መኪና ካወቃችሁት ማለት ነው። ጥቁር ፒክአፕ ነውና አይቼዋለሁ፣ ግን በጣም ሩቅ ነው ያለው። ግብት ስልላችሁ መቶ ወላሂ ቢላሂ እኔ የዛን ቀን የአላህን ታላቅነት ነው ያየሁበት። እኔ ምንም ቃላት ራሱ አልነበረኝም። ይሄ የጋቤናው በር ወደ ውስጥ ነው የገባው ከመመታቱ የተነሳ ማለት ነው። እኔ መኪናይቱ ሊሳን ሆና ትንሿ ናት፣ ትልቁ ሳይሆን ትንሿ ነበረች። ፒክአፑ ነው የመታኝ። እንደዚህ ነው የመጣው። ይሄ በሩ ወደ ውስጥ ገብቷል። እግሬ ወላሂ ነው የምላችሁ ላይክ ድንዝዝ አይነት ነገር በቃ ይሄ ፓራላይዝድ የሚባለው ነገር አለ። ልክ እንደዛ ይሆንኩኛል የተሰማኝ። ግን ወላሂ ነው የምላችሁ የዛን ሰዓት እኔ ለእኔ ሳይሆን ያሰብኩት ለልጅቱ ነበር ያሰብኩት። ልጅቱና መዳሟ ከኋላ ናቸው እና ያሰብኩት ለልጅቱ ነበረ። በጣም ደነገጥኩኝና ሰውር ስል አይ ደህና ነኝ አለች ልጅቱ። ማሻአላ ህፃናት ግን የኔን ድንጋጤ ነው ያየችው። በቃ ምንም ይሄ እግሬ በቃ እኔ እንጃ ይሄ ከወገብ በታች የሚሰንጥ በቃ መንቀሳቀስ ራሱ አልመሰለኝም። እና በጣም ነበር የመታው። ወደ ውስጥ ነው የገባው ይሄ በሩ። ከዛ ደግሞ መኪናው ሲመታኝ የገጨኝ መኪና ሲመታኝ እኔ ወደፊት ሄድኩበት ማለት ነው። ከፊት ያለው ኮቨኑ ይሄ የመኪናው ኮቨን እንትን ብሏል፣ በጣም ተጨማዷል። የሆነ ብረት ነበረ ፊት ለፊት እና ብረቱ መጥቶታል። በጣም ነው የተጨማደደው መኪናው። ከዚህኛው ተጎርቷል፣ ከፊት ለፊት ተጎርቷል። እኔ ግን እየደነገጥኩ ከኋላ ነበረ። ሴትዮዋ ላ ሐውለ ወላ ቁወተ ኢላ ቢላህ። አላህ የምሬን ነው ወላሂ አላህ ደህና አድርጎን እነሱ ምንም አልሆንም። ሲጀመር የእነሱ ከኋላ ያለው በር ምንም ነገር አልተነካም። ምክንያቱም ቶሎ ወደፊት ሂጄ ነበርና አልመታውም መኪናውን። እኔ ጋር ያለው ከኔ በኩል ብቻ ነው የተመታው እና ከፊት ለፊት ማለት ነው። አበደች ቢስሚላ። ወዳው በሰከንድ ወላሂ እኔ እንጃ በሰከንድ ለቤተሰቦቿ በሙሉ ነው ያሳወቀችው። ሁሉም ደወለች ምናምን። ከዛ ፖሊስ መጣ ምናምን። ማሻአላ የገጨኝ ሰውዬ ከድራይቨር ጋር ነበረ። ትልቅ ሰው ነው፣ አላህ ጀዛውን ይክፈለውና እኔ ነኝ ምናምን እኛ ነን ጥፋተኛ ምናምን አለ። ሜቢ እኔ ጥፋተኛ ልሆን እችላለሁ ወላሂ አለ ማለቅም በዛቱ እኔ እንጃ። ከዛ እኔ ነኝ ጥፋተኛ ነው ያሰራለሁ መኪናውንም በቃ ምናምን ያምን ትደናለሽ ምናምን። ከዛ ይሄ በር አልከፈት ብሎ ይሄ ጋቤና በር ማለት ነው በረዳት በር ነው የወጣሁትኝ። ሰው ወጥቼ ራሱ ይሄ እግሬ አላመንኩም ወላሂ አላመንኩም። በቃ ይሆነ
በቃ የሆነ አደጋ እንደደረሰብኝ ምናምን ግን የሆነ መንቀሳቀስ እየተንቀሳቀስኩ ራሱ አልንቀሳቀስም ብዬ ነበር ማስበውና ፖሊሶች መጡ ምናምን ውሃ ሰጥተውኝ ምናምን ማለት ነው። ደህና ነሽ እያለኝ ማለት ነው። ደህና ነሽ እስኪ በጣም የምር በጣም ነበር እንትን ያለኝ የደነዘዘኝ እና ከዛ ሴትዮዋ በጣም ጋወጣችሁ። አትሰሚም እኔ ቀስ በይልሻለሁ የሚን ሾፍ ይልሻለሁ የሰር እኔ ሾፍ እኮ ነው ግን ያላህ ቀድር ነው ያላህን ቀድር ምንም ማንም ሰው ከዛ በጣም ቀወጠችው አይባልም። በቃ ለሁሉም ሰው አላይ ነው ቤተሰቦቿ እሷ ያለችው አቡዳቢ አልካዝና ነው። ለአስቡት እንትን 50 ደቂቃ ምናምን ይርቃል የነሱ ቤትና የካዝናው ቤት ማለት ነው የነሱ ቤት ማለት ነው። እና ለሁሉም ደወለችላቸው። ባሏ እንዳጋጣሚ ስራ ነበረ። የምር ወንድሟ መጣ። ፖሊሶች ምናምን መጥተው ነበረ ያኔ ጥፋተኛው ምናምን መዘገቡ። አልሐምዱሊላህ እኔ ጥፋተኛ አልነበርኩኝም እና ምንም አይነት የተቀጣሁት ቅጣት የለም። ያው ካጠፋችሁ ትቀጣላችሁ ታውቃላችሁ። እና መንጃ ፈቃዳችሁ ላይ ብላክ ቤልት ይጻፍባችኋል፣ ፖይንትስ አለ የሆነ ቅጣት ማለት ነው። እና ምንም ነገር አልተባልኩም ወላሂ አልሐምዱሊላህ። አንቺ በጣም ደህና ነሽ። ሰውዬው ማሻአላ ወላሂ የገጨ ሰውዬው ማሻአላ የምን ያ በንቲ አና አስፍ والله አና አስፍ كتير ምናምን እሱ እኮ አይደለም ደግሞ ድራይቭ የሚያደርገው ወላሂ አላህ ጀዛውን ይከፈለው። ምናልባትም እኮ የሷ ጥፋት ነው ሊል ይችል ነበርና ሴትዮዋ ቀወጠችው። ወንድሟ መጣ። ደህና ነሽ ምናምን አለኝ። አልሐምዱሊላህ ደህና ነኝ። ከዛ ልጅቱ ደህና ናት። ከዛ አልሐምዱሊላህ እናንተ ደህና ናችሁ፣ መኪናው ደግሞ ጠፊ ነው ምናምን አለ። ቆርቆሮ ነገር ነው ምናምን አለ ወንድሟ። ከዛ ላትሰሪ ያላት ወንድሟ። እሷ ግን በጣም መጮህ ጀመረች። መኪና ውስጥ ገብተን ወላሂ ነው የምላችሁ በጣም መጮህ ጀመረች። خلاص ወግፍልኝ ነው ያልኩትኝ እና ያቁምልኝ እኔ እሷ ጋር አልሄድም። خلاص የሆነ ጥፋት ጥፋ። ሲቀጥል ደግሞ የኔ ጥፋት አይደለም። ጥፋተኛ ብሆን ፖሊሶች እኔን ይቀጡኝ ነበር፣ መንጃ ፈቃዴን ራሱ ይወስዱት ነበር። ግን የኔ ጥፋት አይደለም። ሴትዮዋ በቃ ማትስማ ከላሚ ትላለች። አትሰማኝም ቀስ በይ እያልኳት ትላለች። እኔ በዛ ሰዓት ቀስ እያልኩ ነው የምሄደው። ከዛ ቤት ደረስን ምናምን። ሰውየው ቦሳችን ማለት ነው የኔ አሰሪ፣ እሷ ደግሞ ባሏ ማለት ነው። የሚመጣው ጁማ ነበርና መጣ። በጁማ የተገጨሁት ሮብ ቀን ነበረ። ሐሙስ ዕለት መጣ። አልቻለም ነበር ሮብ ዕለት ስራ ነበርና መጣ። ጁማ ዕለት አገኘ። ከዛ ሰውየው መጣ። ጁማ ዕለት ነው የተገናኘ ነው። ባባ እኔ አስፍ ምናምን አልኩት። እኔ በጣም ይቅርታ እንደዚህ ማለት ሜቢ እኔ ጥንቃቄ ባረግ ላይ ገጨኝ ይችል ነበር ምናምን አልኩት። ከዛ እንቲ ሙስሊም ሰህ አለኝ። ወልኩትኝ هذا قدر الله ምንም ያህል ብትጠነቀቂ ከተጻፈለት ነገር ምንም ነገር የሚቀር ነገር የለም። ሲቀጥል አንቺ ደህና ነሻ፣ ሚስቴ ደህና ናታ፣ ልጄ ደህና ናት። ስለዚህ ምንም ኖርማል ነገር ነው። መኪናው ደግሞ አዲ ያኔ ኢንሹራንስ ያሰራው ኢንሹራንስ ካላሰራው ራሱ ምንም ማድረግ አይቻልም አለኝ። ወላሂ ነው የምላችሁ። እኔ ለመጀመሪያ ጊዜ እኔ ሲጀመር ሱብሃንአላህ ኢማራት ላይ ያሉ አርባቦች ወንዶቹ ማለት ነው እኔ በጣም ማሻአላህ የምሬን ወላሂ በጣም ብዙ ጊዜ እኔ በየሄድኩበት ላይ ሹፌር ስትሆኑ አብዛኛውን ከሷ ይልቅ እነሱ ጋር ነው ስለ መኪናው ምናምን የምታወሩትና ማሻአላህ ካሜራ ፋይን ሲመጣ ምናምን የምታናግሩት እሱ ነው እንጂ እሷን አይደለም። ሲጀመር እሷ አይመለከታትም። ግን በቃ እኔ እንጃ እንደዛ ሲለኝ ወይ ባባ ሽክረን ምናምን አልኩትኝና በቃ እኔ ካሁን በኋላ እዚህ ቤት መስራት አልችልም። ግን ያኔ ፖሊሶች ከፈለጉኝ እና ስለ መኪናው ጉዳይ የሆነ ችግር እንትን ካለ ኤኒ ታይም መንጃ ፈቃዴን ፎቶ አንሳው አይዲን እና እንትን ፎቶ አንስተው ያዘው ኤኒ ታይም ደውልልኝ ችግር የለውም እመጣለሁ ምናምን አልኩት። ለሽትሩ ሄ ምናምን ችግር የለውም እኔ ሰራ ያራ እመጣለሁ ምናምን አለኝ። ሌላ መኪና እመጣለሁ ምናምን አለኝ። ላባባ አረ ማይግደር በቃ አላቅም ስላችሁ እዛ ጋር የተሰማኝ ስሜት ያኔ እዚህ ጋር ህይወት ነው፣ ቀድር አላህ ነው። ሁሉም ነገር ሲቀር የሚቀር ነገር ነው። ግን ሴትዮዋ ስለተረፍን ከማመስገን ይልቅ እኔ ጋር ቢስሚላ የኔ ጥፋት አይደለም። ወንድሟ ሲጀመር የሷ እኮ ጥፋት አይደለም። ፖሊሶች ራሱ የኔ ጥፋት እንዳላደለ ነገሯት። ግን በቃ ምን ልበላችሁ። ከዛ ኮረፈች። ልጆቿ ሁሌ እኔ ጋር ይመጡ ነበር። ወላሂ ልጆቿን እንዳጫውትላት ምናምን ታውቃላችሁ። ሹፍርና ያኔ እነሱ ካልወጡ በስተቀር ስራ አይኖርምና አብዛኛውን ጊዜ ልጆቿን እንዳጫውትላት ምናምን ትጠራኝ ነበር። ልጆቹን እኔ ጋር ትልክ ነበር። ከዛ ከተጋጨም በኋላ ልጆቹን እኔ ጋር እንዳይመጡ ከለከለቻቸው። ልጆቹን እኔ ጋር ሄዳለሁ ይላሉ፣ እሷ ደግሞ ከለከለቻቸው። አኮረፈች። ከዛ ልወጣ ስል መዳም በቃ ልሄድ ነው ምናምን ስላት ብትሮይ አለችኝ። አይዋ ብሮህ
ከዛ በኋላ ለስንት ማትጎሊ ሶሪ አለችኝ። ከዛ ለምንድን ነው ይቅርታ ማትይው አለችኝ። እንዴ ለምንድን ነው ይቅርታ የምጠይቅሽ? ከዛ እንዴ አላጠፋሽም ወይ አለች። አላጠፋሁም፣ ይሄ አንደኛ አደጋ ነው፣ ሲቀጥል ደግሞ የኔ ጥፋት አይደለም፣ ሰው መጠንቀቅ ነበረብኝ። ግን እዛው ጋር ሶሪ ስልሽ ምንድን ነበር ያልሽው አልኳትኝ። ከዛ በኋላ እንቲ በቃ አንቺ ይቅርታ ማለት መጠየቅ አትፈልጊም፣ እኔ ግን ይቅርታ እንድጠይቅ ነበር የፈለኩት፣ አንቺ ግን ልትሄጂ ነው አለችኝ። ይቅርታ ብጠይቅሽም አንቺ ለሁሉም ከመናገር አልተውሽም እና ደግሞ ለሁሉም ነው የተናገረችው። ወላሂ ፊቷ እንዴት እንደገለማመጠችኝ። ከዛ በኋላ አይ ማሰላማ አና ማይግደር ካላስ እኔ የመጣው ለሁለት ወር ነበረ። ሶ ከሁለት ወር በላይ ሰርቻለሁኝ። ሶ ደግሞ ይሄ አደጋ ነው የተፈጠረው፣ የኔ ጥፋት አይደለም። ግን ባጠፋም ባላጠፋም ይቅርታ ብዬሽ ነበር፣ አንቺ ግን ይቅርታ ልትቀበይ አልቻልሽም እና አሁን ደግሞ ይቅርታ እንድጠይቅሽ ነው ወይ የፈለግሽው አልኳትኝ። ከዛ በኋላ ኦኬ ማሰላማ አለችኝ። ማሰላማ ብያት ትቻት ወጣሁ እላችኋለሁ። በነገራችን ላይ በራሳችሁ ኢቃማ መስራት ያለው ጥቅም ይሄ ነው። ኤኒ ታይም ላይ የሆነ ሀፕን ሴትዮዋ የሆነ ግልምጥምጥ ካረገቻችሁ ማሰላማ ብላችሁ የመሄድ ቻንሱ አላችሁ። የምር በራሳችሁ ኢቃማ ስትሰሩ ይሄ ነው ቻንሱ። ማለቴ ማንም ሰው አፉን አይከፍትባችሁም። እንደፈለገች ልታረጋችሁ አትችልም። በእነሱ ስር ስትሆኑና በራሳችሁ ስትሆኑ አንድ አይደለም። ለምሳሌ በእነሱ ስር ስትሆኑ የሁሉንም ስራ ያሰሯችኋል። በራሳችሁ መንጃ ፈቃድ ስትሆኑ ግን እና ከእነሱ ስር ከመሆን ይልቅ በራሳችሁ ኢቃማ ስትሰሩ በጣም አሪፍ ነው። የሆነ ማለት በየትኛውም ታይም ለመውጣት ትችላላችሁ ምናምን ልትገለምጣችሁ አትችልም። ሲቀጥል ደግሞ ስራ ማብዛት አትችልም። ለምሳሌ መጀመሪያ ትነጋገራላችሁ። እኔ ከዚህ ቤት ውጭ ሌላ ሰው ብታዥኝ አልሰራም ትላታላችሁ። ኦኬ ትላለች። ግን በራሳቸው ኢቃማ ስትሆኑ ግን ለእህቴ፣ ለወንድሜ፣ ለአክስቴ፣ ለእናቴ የሚን የሳር ይሄ አይቀርም እና እንደዛ ነው እላችኋለሁኝ። ብቻ አልሐምዱሊላህ የመጀመሪያ ጊዜ መኪና ስገጭ ይሄ ምንድን ነበር አይነ ጥላ የሚባለው ነገር አለ፣ እሱ ተገፈፈልኝ። ከዛ በኋላ ወላሂ መንጃ ፍቃድ ባወጣ በስንተኛ ወር? በሰባተኛ ወሬ ነው የተገጨሁትኝ። አሁን ወደ 4 አመት ምናምን 4 አመቴን እየጨረስኩ ነው። አንድ ቀን ተገጭቼ አላውቅም። ተጋጭቼም ገጭቼም አላውቅም። በባለፈው ግን ከኋላ የሆነ መኪና ላይ ሻራ ላይ መቶኛል። እሱ ነው የመተኝ፣ እኔ አይደለሁም። የተቀጣውም እሱ ነው። ሶ እኔ ገጭቼ አላውቅም። ተገጭቼ ያኔ ገጫለሁ፣ ግን ኢዚ ነገር ነው የተገጨሁት። አንድ ጊዜ 2 ጊዜ ማለት ነው፣ ማክሲመም 2 ጊዜ ተገጭቻለሁኝ። እና እኔ የገጨሁት የቆመ ፖል ገጭቻ ቃለሁኝ። ከፓርኪንግ ስወጣ ወደ ኋላ ሮይስ እየሄድኩኝ ብረቱን አላየሁትምኝም እና የፓርኪኑን ብረት አርጌው መኪናውን ተወሰጥቷል። ይሄ ነው ያለው ነገር። ኢንሻአላህ በቀጣይ ደግሞ አሁን ላይ ያለውን ነገር ምናምን እነግራችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሪፍ ገጠመኞች አሉ። የጓደኞቼ ገጠመኞች አሉ። ስለነሱ እነግራችኋለሁኝ። አንደኛዋ የሚን ስትባል ወደ ቀጥታ ሄዳ ማለት ነው። ከዛ የሚን ነው ያልኩት ስትላት እዛው ራውንድ አባውቱ ላይ ማለት ይሄ እንትን አደባባዩ ጋር አደባባዩን ሳዞር ልታዞር የነበረች ልጅ አለችና ስለሷ ራሱ ነግራችኋለሁ። እስከዛው ድረስ ህይወት ብዙ ነገር ታስተምራለች፣ ብዙ ነገሮችን እንመለከታለን። አልሐምዱሊላህ በሀያት ላኖረን ለዚህ ላበቀኝ አልሐምዱሊላህ ምስጋና ለአላህ የተገባ ይሁን። እኔ ትናንትን ሳስብና ዛሬ ላይ ሲሆን አላህዬ እኔ በጣም ደካማ ባሪያው ነኝ። የእውነት ወላሂ በጣም ደካማው ሰልፍሽ የሆንኩ ባሪያ ነኝና የምር እንደኔ አይደለም እሱና ከብዙ ነገር ጠብቆኝ ከብዙ ነገር አውጥቶኝ የማልችለውን ነገር ሁሉ ያስቻለኝ አምላኬ ነውና አልሐምዱሊላህ ለሱ ምስጋና የተገባ ይሁን። በቀጣይ አሪፍ ቪዲዮዎችን ይዤላችሁ እመጣለሁኝ። ሁላችሁም እስኪ ሙስሊም ሆናችሁም አልሐምዱሊላህ በሉ፣ ክርስቲያኖችም ተመስገን በሉ። ምክንያቱም የማንችለውን ሁሉ ያስቻለን በህይወት ያኖረን እዚህ ያደረሰን እሱ ነውና ለሱ ምስጋና የተገባ ይሁን ማለት ነው። እና ውዶቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በአዳዲስ ቪዲዮዎች እመጣለሁኝ። ከፈለጋችሁም ካፕል ይዤ እመጣለሁኝ። እስከዛው ካፕሉን ይዤ እስከምመጣ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳትረሱ። እናንተ በቃ ላጤዎችን አበረታቱን። እንዴ እኔ ባልኬት ላምጣ እንዴ? እኔ መኪና ጋር ካፕል መሆን እችላለሁ ከመዳም መኪና ጋር እንዴ? ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። አለበለዚያ እኔም ኢትዮጵያ ገብቼ ከነ ኢሳም ጋር መስራት ጀምራለሁ፣ ከነ ዳኒ ሮያል ጋር። አወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ